ይህቺ ትንሽ ልጅ አደጋ ላይ ነበረች። ከአባቷ ጋር ወደ ስፖርት ዝግጅት ሄዳ ነበር። በድንገት ተኩስ ተከፈተ። የአባቷን እጅም ለቃ ወደቀች። ጥይት ደረቷን መቷት ነበር። ሸሚዟ በፍጥነት በደም ረሰረሰ። አባቷ በድንጋጤ ስሟን ጠራት፣ ግን እሷ መልስ አልሰጠችም። ጊዜ ሳያባክን ወደ ሆስፒታል ወሰዳት። ዶክተሮቹ ወደ ውስጥ አስገቧት። ለቀዶ ጥገና ተዘጋጁ። እሱ ውጪ እንዲጠብቅ ነገሩት፣ ግን እንደ አባት አልቻለምና ቶሎ ወደ ውስጥ መልሶ ገባ እና ዶክተሮቹ ኮሪደር ውስጥ አልጋ ላይ ሲያስተኟት አየ። ደሙን ለማቆም ጨርቅ ይጠቀሙ ነበረ። በምሬት እንደገለጹት ሆስፒታሉ በጣም ተጨናንቆ ነበርና ምንም የቀዶ ጥገና ክፍል አልነበረም። በሚያሳዝን ሁኔታ ትንሿ ልጅ በ8 ዓመቷ ሞተች። እናቷ ዜናውን ስትሰማ ወደ ሆስፒታል ሮጠች። ወላጆች በማይቻል ሀዘን ውስጥ ሆነው እርስ በርስ ተቃቀፉ። ሞቷ በድንገት አልነበረም። አንድ ሰው በአባቷ ላይ በቀልን ፈልጎ ነበር። አባቷ የልጁን በቀል እንደሚወጣም አለ። አደጋው የጀመረው በብራዚል ከፍተኛ መኮንን የሆነው 200 ሚሊዮን ሊር በመዝበር የሚታወቀው ሳንድሮ ነበር። የልጅቷ አባት መኮንን ሚጌል በአካል አስሮት ነበር። ሆኖም የፖሊስ አዛዡ ጉቦ በልቶ ስለነበር ማስረጃ የለም በሚል ምክንያት ሳንድሮ ተለቀቀ። በንዴት ሳንድሮ በሚጌል ልጅ ላይ ጥቃት እንዲሰነዝር አዘዘ። ሙሰኛ ባለስልጣናት ለሆስፒታሎች የታሰበውን ገንዘብ ሰርቀው ነበር። ይህም ተቋሙ ተገቢ ቀዶ ጥገና አቅም የሌለው አደረገው። የሚጌል ልጅ የሞተችው በቶሎ ሕክምና ስላላገኘች ነው። ከተለቀቀ በኋላ ሳንድሮ በድፍረት ጋዜጣዊ መግለጫ ሰጠ። እናም ለብራዚል ፕሬዝዳንትነት ውድድሩን አስታወቀ። በመቶዎች የሚቆጠሩ ተቃዋሚዎች ተሰበሰቡ። ባነሮችን ይዘውና ፍትህ ጠየቁ። ሚጌል ኮፍያ ያለው ጃኬት ለብሶ ህዝቡ ውስጥ ተቀላቀለ። አንድ ግብም በአእምሮ ይዞ ነበር። በቀል ለመወጣት የራሱን ህይወት ለመሰዋት ሁላ ዝግጁ ነበር። እርምጃ ከመውሰዱ በፊት ሳንድሮን የሚጠብቁ መኮንኖች መንገድ ላይ ደበደቡት። በትርምሱ መሃል ጭንብል ያደረገ ሰው ህዝቡ ውስጥ ሆኖ ሞሎቶቭ ኮክቴል ወደ ህንፃው ወረወረ። ትልቅ እሳትም አስነሳ። ህዝቡ ወደ አመፅ ገባ። ፖሊሶች ሁኔታውን ለመቆጣጠር አስለቃሽ ጭስ ተኮሱ። በዚያ ቅጽበት የጋዝ ጭንብል በሚጌል እግር ስር ወደቀ። በፍጥነት አደረገው። አይኖቹም በርተው ነበረ። ወደፊት ተወረወረ። በበቀል ተገፋፍቶ በመንገዱ ያሉትን መኮንኖች ነረታቸው። መሳሪያ ነጠቀ። ወደፊት ዘለለና በዙሪያው ያሉትን ትርምስ ወደፊት ለመግፋት ተጠቀመበት። በከፍተኛ ቁርጠኝነት የህንፃውን የድንጋይ አምዶች ወጣ። ጣሪያው ላይ ደረሰ። ሚጌል መስኮት ሰብሮ ወደ ህንፃው ገባ። በፍጥነት ወደ ሳንድሮ ቢሮም አመራ። በመንገድ ላይ 2 ዘበኞችን ጣለ። የተኩስ ድምፅ ሲሰማ ሳንድሮ ደነገጠና ጠረጴዛው ስር ተደበቀ። ሚጌል በሩ ሰበረው። ሳንድሮን አንገቱን ይዞ ከጠረጴዛ ስር ጎትቶ አስወጣው። ሳንድሮ በጣም ከመፍራቱ የተነሳ ራሱን መቆጣጠር አቅቶት እየተንተባተበ ነበር። ልትገለኝ ተከፍሎ ነው፣ እኔ 10 እጥፍ ልክፈልህ፣ ብቻ ለቀቀኝ ይለዋል። ሚጌል ዝም አለ። ሳንድሮን ፊቱ ላይ በኃይል መታው። ከጠረጴዛው ጋርም እንዲጋጭ አደረገው። ከዚያም አደገኛ ቡጪዎችን ለፊቱ ላይ አሳረፈበት። በሳንድሮ ጭንቅላት ላይ ድብደባዎች አረፉ። አፍንጫውንና መንጋጋውን ሰበረ። ሳንድሮ ሲወድቅ ደሙ ካፉ ይፈስ ነበር። የመጨረሻው ድብደባ ወለሉ ላይ ህይወት አልባ አደረገው። ሚጌል በውጊያ ወቅት ቆስሎ ወደ መደበቂያ ቦታው ተመለሰ። መርፌውንም በላይ ተራሙቆ አጸዳው። ህመሙን ለማስታገስ ጠንካራ አልኮል ከጠጣ በኋላ የራሱን ቁስል ሰፋ። በማግስቱ የሳንድሮ ሞት ዜና በየቦታው ተሰራጨ። የደህንነት ካሜራዎች ድርጊቱን ቀርጸውት ነበር። ሆኖም የሚጌል ማንነት አልታወቀም፣ ምክንያቱም ጭንብል አድርጎ ነበር። ፖሊሶች ካለፈ ምሽት በርካታ የተቃውሞ መሪዎችን አሰሩ። ከመካከላቸው አንዲት አጭር ፀጉር ያላት ሴት ሚጌልን ያ ጭንብል ያደረገ ሰው መሆኑን አወቀችው። ሚጌልም አወቃት። በጥያቄ ወቅት ሚጌል ሴቲቱ በድብቅ በመደብር ሰራተኝነት የምትሰራ ጠላፊ ወይም ሃከር መሆኗን አወቀ። ስልኩን ከፍቶ አንድን ቪዲዮ እንዲያይ የሚያስችለውን ቁጥር በሚስጥር ጻፈችለት። የቪዲዮውን በርካታ ኮፒዎች እንዳዘጋጀችም ነገረችው። በዚህ መረጃ ተጨንቆ ሚጌል ወደ ማስረጃ ክፍል ሄደና የናናን ስልክ አገኘ። በውስጡ ጭንብል አድርጎ የሚያሳይ ግልጽ ቪዲዮን አገኘ። ናና ገጠመችው። አማራጭ ስለሌለው ሚጌል ንጹህ መሆኗን ተከራክሮ አስፈታት። ሳንድሮ ቢሞትም እሱ መጠቀሚያ ብቻ ነበር። እውነተኛዎቹ የሙስና መሐንዲሶች ከብራዚል ሀብታም ባለስልጣናት መካከል ናቸው። በፖለቲካ በህግና በንግድ ውስጥ ሀያል ቦታዎችን ይዘዋል። ሀገሪቱንም ይቆጣጠራሉ። ይህም በማወቅ ሚጌል ናናን አናገራትና እርዳታዋን ጠየቀ። የስድስቱን ዋና መሪዎች ኮምፒውተር እንድትጠልፍና የሚያጋልጡ ሰነዶችን እንድትሰበስብለት ጠየቃት። በምላሹም ተልዕኮ ሲጠናቀቅ እናቷን ከእስር ሊያስፈታ ቃል ገባላት። ያለምንም ማመንታት ተስማማች። ሰነዶቹን በእጁ ይዞ ሚጌል ወደ መደበቂያው ተመለሰ። ጭንብሉን አደረገ። መሳሪያዎቹንም አዘጋጀ። አደኑ ተጀመረ። የመጀመሪያ ኢላማው ከንቲባው ነበር። ሚጌል ረጅም ህንፃ ውስጥ ገጠመውና ከ100ኛ ፎቅ ላይ ወርውሮ ገደለው። የሚቀጥለው ኢላማ ከፍተኛ የፍትህ ባለስልጣን ነበረ። ሚጌል በዝምታ መኪና ውስጥ ገባና በቅርብ ርቀት ተኮሰበት። ሶስተኛው ኢላማ የምክር ቤቱ አባል ነበር። የተሰረቀ ገንዘብ በስስት ፈገግታ ሲቆጥር ነበር። ሚጌል በአይኖቹ መካከል ሲተኩስ ያ ፈገግታ ጠፋ። በገንዘብ ክምር መካከል ህይወት አልባ አደረገው። አራተኛው ኢላማ ወደ 300 ሜትር በሚጠጋ ርቀት ላይ ያለ ሀያል ባለ ሀብት ነበረ። ሚጌል ኤም82 ስናይፐርን ገጠመ።
ሰውየው ቤቱ ውስጥ ሲንቀሳቀስ ሚጌል በመስኮት በኩል ተኩሶ ወዲያውኑ ገደለው። አምስተኛ ኢላማ የምሽት ክለብ ቤት ባለቤት ነበር። ራቁቱን ሆኖ ከሴት ጋር እየተደሰተ ሳለ ነበር የገባበት። በደስታው መሃል አንዲት ጥይት ጭንቅላቱን በሳው፣ ሕይወቱንም ወዲያውኑ ነጠቀው። በሙስና የታወቁ 5 ሰዎች ተገደሉ። በአንድ ሌሊት 5ቱም ሞቱ። ከተማዋ ተናወጨች። ሰዎች ጭንብል ያደረገውን ሰው ቀስቃሹ ብለው መጥራት ጀመሩ። በፍጥነትም የፍትህና የቅንነት ምልክት ሆነ። ከ6 መሪዎች መካከል አንዱ ብቻ ቀረ። ስሙ አንታሮ ይባላል። ኃያል የብራዚል ባለሀብት ነው። በማግስቱ ምሽት ሚጌል ወደ አንታኖ መኖሪያ ቤት ሄደ። እዚያም አንታሮ ከልጁ ጋር በመዋኛ ገንዳ አጠገብ ሲከራከር አየ። ልጁ ለፕሬዝዳንትነት እንዲወዳደር ይፈልግ ነበር። ልጁ እምቢ አለ። በምቾትና በቅንጦት መኖርን መረጠ። በዚህ መዘናጋት በመጠቀም ሚጌል ተኮሰ፣ ግን ልጁ አባቱን ገፋው። ጥይቱ ልጁን መታ፣ ወዲያውኑም ገደለው። በንዴትና በሐዘን ተሰብሮ አንታሮ ቀስቃሹን እንዲያድነው ዋና ገዳዩን አዘዘ። ገዳዩ በመጀመሪያ ወደ ናና መደብር ሄደ። በምቾትና በቅንጦት መኖርን መረጠ። ናና እዚያ ስላልነበረች እንደ ማስጠንቀቂያ አለቃዋን ገደለው። ናና ተመልሳ የሆነውን ስታይ በጣም አዘነች። አለቃዋ በእሷ ምትክ እንደሞተም ተረዳች። ለማስጠንቀቅ ወደ ሚጌል መደበቂያ ሮጠች፣ ግን ቀድሞውንም ዘግይታ ነበረ። ገዳዩና ቡድኑ ሰብረው ገብተው ነበር። ሚጌል በተኩስ መከታቸው። ለናናም ለማምለጥ ጊዜ ሰጣት። ኩን ቀየረ እና መታጠቢያ ቤት ውስጥ ተደበቀ። አንድ ቅጥር ነፍሰ ገዳይ ገባ። ሚጌል ግን በድንገት መታው። በሁለተኛ ምትም ጣለው። በሶስተኛ ምት መሳሪያውን አስጣለው። ነፍሰ ገዳዩ ቢላ አውጥቶ አጠቃ። ሚጌል የእጅ አንጓውን ያዘው፣ መሳሪያውንም አስጣለው እና መጋጠሚያው እስኪሰበር ድረስ እጁን ጠመዘዘው። ከዚያም ወደ ፍሳሽ ጉድጓድ ውስጥ ገፋው። ነፍሰ ገዳዩ ተመልሶ ለመውጣት ሞከረና እንደገና ተወረወረ። ሚጌል ሽጉጥ አንስቶ ተኩሶ ገደለው። ይህ በእንዲህ እንዳለ ገዳዩ ናናን በኋለኛ በር ለማምለጥ ስትሞክር ያዛት። ሚጌል በገዳዩ ላይ ደቀነና እንድትለቃት ጠየቀ። ገዳዩ እምቢ አለና እንደ መደርደሪያ ተጠቀመባት። ሚጌልን ወደ አስከፊ ምርጫ አስገድደው። ሚጌል በሚቀጥለው የፕሬዝዳንት ምርጫ የአንታሮ ተቀናቃኝ እንዲያስወግድ ታዘዘ። ለአንታሮ ስልጣን ከልጁ ሕይወት በላይ ይበልጥ ነበር። ያለምንም አማራጭ ሚጌል በግድ ተስማማ። ከጥቂት ቀናት በኋላ የተፎካካሪ እጩ ይፋዊ የምረቃ ስነ ስርዓት ተጀመረ። ሚጌል ከጣሪያው ላይ ወረደ። አንድ ፖሊስ መጥቶ ጣለና በኋለኛው በር ሰርጎ ገባ። መድረኩ ጀርባ በመንቀሳቀስ መሳሪያውን ገጠመ እና መድረክ ላይ የምትናገረውን ሴት ኢላማ አደረገ። ልክ ቃታው ሊሲብ ሲል የቀድሞ ጓደኛው አንዱ ጣልቃ ገብቶ አስቆሙ። ሁለቱ መድረኩ ጀርባ ባለው ጠባብ ደረጃ ላይ ትግል ጀመሩ። ሚጌል አንዱን ወደ ኋላ ገፋውና ለመቆጣጠር ሞከረ። የአንዱን ምት መከተና መልሶ ለማጥቃት ተዘጋጀ። ላፍታ አመነታ። አዱ ያንን ቅጽበት ተጠቅሞ ሚጌልን ጭንቅላቱ ላይ መታው። በሶስት ከባድ ቡጤዎችና በሌላ ምት ተከተለው። ከዚያ አዱ ሽጉጡን አውጥቶ በሚጌል ላይ ደቀነ። በድንገት ሚጌል አዱን መታውና መሳሪያውን ከእጁ አስጣለው። በፍጥነት ሚጌል የራሱን ሽጉጥ አውጥቶ ወደ እሱ ደቀነ። ሁለቱ ሰዎች ፊት ለፊት ቆሙ። መሳሪያዎቻቸውንም ተደቃቀኑ። በመጨረሻ አዱ ተናገረ። አሁን ጭንብልህን ታወልቃለህ ሚጌል አለው። የሚጌል ልጅ የሞተች ምሽት መደበቂያ ላይ ስለነበረው ትግል አንድ ሰው ለፖሊስ ጠቁሞ ነበር። አዱ የሚጌል ልጅ ትይዘው የነበረውን ትንሽ ሬዲዮ አገኘ። ከዚያ ፍንጭ ሚጌል ቀስቃሹ መሆኑን ተረዳ። ሚጌል በቀስታ ጭንብሉን አወለቀ። አዱ ነገረው። ድርጊቱ ከሚዋጋቸው ሙሰኞች ባለስልጣናት የተሻለ እንደማያደርገውም ነገረው። ክፋት እንዲበላህና ገዳይ እንዲያደርግህ አትፍቀድ ሲልም አስጠነቀቀው። ሚጌል በጣም ተቆጣ። መለሰለትም ንገረኝ አዱ፣ ለምን ፖሊስ ሆንን? ህግን ለማስከበር አይደለምን አለው። ይበልጥ ተቆጣ። ህግን ማስከበር ያ ነው ያደረከው አለው። እነዚያ ሙሰኛ ባለስልጣናት አሁንም በነፃነት እየተዘዋወሩ ነው። አዱ ጥያቄውን በመሸሽ ሽጉጡን በሚጌል ጭንቅላት ላይ ደቀነ። ስለ ልጅህ አስብ፣ እነሱን መግደል እሷን አይመልሳትምም አለው። ያለ ተጨማሪ ቃል ሚጌል ቀስቱን ሳበው። የቀጥታ ስርጭቱ ወዲያውኑ ተቋረጠ። ስርጭቱን ሲከታተል የነበረው ዋናው ሰው ተልዕኮ መከናወኑ ለማረጋገጥ ወዲያውኑ ወደ ሚጌል ደወለ። ይህ በእንዲህ እንዳለ ናና ለማምለጥ ያላትን እድል ተጠቀመች። የተሰበረ አምፖል ወስዳ ገዳዩን ሆዱ ላይ ወጋችው። በትግሉ መሃል በድንገት የእሱ ሽጉጥ ተተኮሰ። ገዳዩ እዚያው ተገደለ። ሚጌል ቆይቶ በቁጥጥር ስር ዋለ። መድረክ ላይ ያለችውን ሴት ለመግደል በመሞከሩ ሳይሆን ቀስቃሹ ተብሎ የሚታወቀው ጭንብል ያደረገ ሰው በመሆኑ ነው። በዚህ ጊዜ ውስጥ አንታሮ ተጽዕኖውንና ኃይል ግንኙነቱን ተጠቅመው ፕሬዝዳንትነቱን አረጋገጠ። በኋላም አንድ ፖሊስ ሚጌልን ወደ ምርመራ ክፍል ወሰደው። የፖሊሱ አዛዡ ፖሊሱን እንዲያስወግደው በሚስጥር አዞት ነበር። ከአንታሮ የፖለቲካ ድጋፍ ለማግኘት አዛዡ ሚጌልን እንደ የወደፊት ስጋት ለማስወገድ ተስማምቶ ነበር። ተልዕኮ የተሰጠው ፖሊስ ጨካኝ ነበር። በአንድ እጁ ሽጉጥ ይዞ በሚጌል ወገብ ላይ እግሩን ጫነ። በፍጥነት ሚጌል ካቴናውን በፖሊሱ አንገት ላይ አጠለቀው። በጉልበቱ ሽጉጡን መቶ ጣለው። ከዚያም ካቴናውን አጥብቆ በመሳብ ፖሊሱን አነቀውና ውጊያውን አበቃ። ሚጌል ከጣቢያዎች መሳሪያዎችን ሰረቀና የሚታወቀውን ጭንብል በድጋሚ ያደረገ። ብቻውን ወደ ፕሬዝዳንታዊ ህንፃ የመሬት ስር መኪና ማቆሚያ ገባ። ከላይኛው ደረጃ ሁለት ዘበኞችን በፍጥነት አስወገደ። እግሮቹ ጣሪያው ላይ ባለው ምሰሶ ላይ በማንጠልጠል ራሱን ዝቅ አደረገ እና ሌላ ዘበኛ ጣለ። ከዚያም በእያንዳንዱ እጁ ሽጉጥ ይዞ በኮሪደሩ ውስጥ ተወረወረ።
አንታሮ ደነገጠ። የወይኑ ጠርሙስ ከእጁ አምልጦት ወለሉ ላይ ተሰበረ። ሚጌልን ውጪ ለማስቀረት ጸሐፊው በሩን እንዲቆልፍ አዘዘ። ልክ በዚያ ቅጽበት ሚጌል በበሩ በኩል ተኩሶ ጸሐፊውን ገደለው። በሩን ገፍቶ ሲከፍተው አንታሮ ደረቱና ትከሻው ላይ ተኮሰበት። ቢቆስልም ሚጌል ያለ ረፍት ወደ አንታሮ መገዝገሱን ቀጠለ። አንታሮ ጥይት ሲያልቅበት መሳሪያውን ለመሙላት እየታገለ ሚጌልን ረገመው። ሚጌል ዝም አለ። በቀስታ ጭንብሉን አወለቀ እና በአንታሮ አይኖች መካከል አንድ ጥይትን ለቀቀበት። በዚያ ቅጽበት ከ20 በላይ ዘበኞች ከኋላው መጡ። ሚጌል በረጋ መንፈስ ፈንጂ ማፈንጃውን አወጣ። ያለምንም ማመንታት ቁልፉን ተጫነው። ትልቅ ፍንዳታ ፕሬዝዳንታዊ ህንፃውን አናጋው፣ ወደ ፍርስራሽነትም ቀየረው። በማግስቱ የእሳት አደጋ ሰራተኞች ፍርስራሹን ፈተሹ። ያገኙት በፍርስራሹ መካከል የወደቀ ጭንብል ብቻ ነበር። የሚጌል አስክሬን ምልክት አልነበረም። የተረፈና በድጋሚ የተሰወረ ይመስላል። ታሪኩ እዚህ ላይ ያበቃል። ሚጌል መስመሩን አልፏል ብላችሁ ታምናላችሁ ወይስ ስርዓቱ ያጣውን ፍትህ አመጣ ብላችሁ ታምናላችሁ? ድርጊቱ ትክክል ነው ስላላችሁ የሚጌል ታማኝነት በመጨረሻ ለልጁ አሳዛኝ ሞት ምክንያት ሆነ። ሙስናና ጉቦ ሆስፒታሉን እሷን ለማዳን የሚያስፈልገውን ሀብት ነፍጎታል። ትንሽ ስስት ቢቀንስና ርህራሄ ቢኖር ኖሮ ይህ አደጋ ሊከሰትም ባይቻለ ነበር። ፊልሙ በዚህ ላይ ይጠናቀቃል። ቻናሉን ከወደዳችሁት ሰብስክራይብ፣ ቪዲዮዎችንም ላይክ ማድረግ አይርሱ። እንደዚህ አይነት የሚያማምሩ ፊልሞችን ተርጉመን እናመጣላችኋለን።